ሰላም ጤና ያስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቪኦኤ ነኝ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ በማድረግ የቻናሉን ማደግ እንድትደግፉ በአክብሮት እጠይቃለሁ። ወደ ዜናዎቹ እናመራለን። አህመድ ቫሂዲ የኢራን አብዮታዊ ዘብ ዋና አዛዥ ሆነው ተሾሙ። የኢራን እስላማዊ አብዮታዊ ዘብ የቀድሞውን የቁድስ ኃይል አዛዥ እና የሀገር ውስጥ ሚኒስትር የነበሩት አህመድ ቫሂዲን አዲስ ዋና አዛዥ አድርጎ መሾሙን አስታወቀ። ይህ ሹመት የተሰጠው የቀድሞ አዛዥ ሆሴይም ሰላሚ እና ተተኪያቸው መሐመድ ፋክቱር በእስራኤል የአየር ጥቃት መገደላቸውን ተከትሎ ነው። እድሜያቸው 65 የሆኑት ቫሂዲ በሊባኖስ፣ በየመን እና በጋዛ የሚንቀሳቀሱ አማጺ ቡድኖችን በመገንባት ረጅም ልምድ ያላቸው ሲሆኑ አሁን ግን ትኩረታቸውን በኢራን ውስጥ እየተባባሰ የመጣውን የእርስ በርስ ግጭት ስጋት ለመከላከል እና ገዢዎችን ስርዓት ደህንነት መጠበቅ እንደሚሆን ተገልጿል። በኢራን 165 ተማሪዎች የተገደሉበትን ጥቃት ተከትሎ በኢሚሬትስ የሚገኘው የአሜሪካ ጦር ሰፈር ላይ በሚሳኤል ተመታ። የኢራን እስላማዊ አብዮታዊ ዘብ በደቡብ ኢራን የሚገኙ ሴቶች ትምህርት ቤቶች ላይ ለደረሰው አውዳሚ ጥቃት ምላሽ ለመስጠት በተባበሩት አረብ ኤሚሬትስ የሚገኘውን አልዳፍራ የተሰኘ የአሜሪካ የጦር ሰፈር መምታታቸውን አስታውቋል። እንደ ፋርስ ዜና ወኪል ዘገባ ባለፉት ሳምንት መጨረሻ በኢራን የሚገኘው ታጄቫ የሴቶች ትምህርት ቤት ላይ በደረሰ ጥቃት 165 ተማሪዎችን ጨምሮ በአጠቃላይ 171 ሰዎች ለህልፈት ተዳርገዋል። የአብዮታዊ ዘብ ባወጣው መግለጫ ይህን አሸባሪ የተባለውን ጥቃት የፈጸመው የአሜሪካ ጦር አውሮፕላኖች የተነሱት ከአል ዳፍራ የጦር ሰፈር መሆኑንም ገልጿል። የዋይት ሃውስ አቀባይ ካሮላይን ሌቪት እንደገለጹት አሜሪካ በኢራን ላይ የጀመረችውን ወታደራዊ ዘመቻ ከ4 እስከ 6 ሳምንት ሊወስድ እንደሚችል ተገምቷል። ፕሬዚዳንት ዶናልድ ትራምፕ የኢራን ቀጣይ መሪን በመምረጥ ረገድ አሜሪካ መሳተፍ አለባት ካሉ በኋላ ዋይት ሃውስ ሊሆን የሚችሉ እጩዎችን እያጤኑ መሆኑን ታውቋል። ሌቪት እንደተናገሩት የአሜሪካ የስለላ ድርጅቶች ክትትል እያደረጉባቸው ያሉ ግለሰቦች ቢኖሩም ዝርዝር መረጃ ከመስጠት ተቆጥበዋል። ፕሬዚዳንት ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እስክትሰጥ ድረስ ድርድር እንደማይኖር ቀደም ብሎ ገልጸው ነበር። ይህ ኢፒክ ፊሪ የተሰኘው ዘመቻ ግብን ሲመታና ኢራን ለአሜሪካ ስጋት መሆኗ ሲያበቃ ተግባራዊ እንደሚሆን ተብራርቷል። በተጨማሪም አሜሪካ ለዘመቻው የሚያስፈልጋትን በቂ ጦር መሳሪያ ክምችት እንዳላት ሌቪት ገልጸዋል። በሌላ በኩል ኢራን በእስራኤልና በሳውዲ አረቢያ የሚገኝ የአሜሪካ የጦር ሰፈር ላይ የሚሳኤል ጥቃት መፈጸሟም ተዘግቧል። የኢትዮጵያ ብሔራዊ ምርጫ ቦርድ ከ10,000 በላይ እጩዎችን መመዝገቡን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ 10,934 እጩዎችን መመዝገቡን ትላንት በሰጠው መግለጫ አስታውቋል። የቦርዱ ሰብሳቢ ወይዘሮ ሜላት ኃይሉ እንደገለጹት የምዝገባ የተከናወነው ከ47 የፖለቲካ ፓርቲዎች እና ከ73 የግል እጩዎች ነው። ከእጩዎቹ መካከል 2098 ለህዝብ ተወካዮች ምክር ቤት፣ 8736 ደግሞ ለክልል ምክር ቤቶች የቀረቡ ናቸው። በጾታ ስብጥር ሲታይ 8174 ወንዶች እንዲሁም 2760 ደግሞ ሴቶች መሆናቸውም ተገልጿል። ምዝገባው በፓርላማ ውስጥ ጥያቄ ለ15 ቀናት ተራዝሞ እስከ የካቲት 16 መቆየቱ የተገለጸው ቦርዱ በአሁኑ ወቅት ተመዝጋቢዎች ዝርዝር በምርጫ ጣቢያ የመለጠፍ ስራ እየተከናወነም ይገኛል። ከተመዘገቡት 47 ፓርቲዎች ውስጥ ሁለት ጥምረት፣ አንዱ ደግሞ ግንባር መሆኑንም ታውቋል። ኢራን በኩዌት የሚገኘውን የአሜሪካ የጦር ሰፈር በሚሳኤል ደበደበች። በመካከለኛው ምስራቅ እየተባባሰ የመጣውን ውጥረት ተከትሎ ኢራን በኩዌት የሚገኘውንና ለዩናይትድ ስቴትስ የአየር ኃይል ኦፕሬሽን ቁልፍ የሆነውን አልሳሌም የጦር ሰፈር ላይ ከፍተኛ የሚሳኤል ጥቃት ሰንዝራለች። እንደ ዘገባውም ከሆነ በጥቃቱ ሳቢያ 6 የአሜሪካ ወታደሮች መገደላቸው የተረጋገጠ ሲሆን የጦር ሰፈሩ አቅራቢያ ከፍተኛ ጥቁር ጭስ መታየቱንም የዓይን እማኞች ገልጸዋል። የኢራን ወታደራዊ ምርጫዎች ጥቃቱን የተፈጸመበት ከየብስ ከባህር የተተኮሱ 15 ክሩዝ ሚሳኤሎችን በመጠቀም መሆኑን ገልጸው እርምጃውም የኢራን ከፍተኛ መሪ በአሜሪካ እስራኤል ጥምር ጥቃት መገደላቸውን ተከትሎ የተወሰደ አጸፋዊ እርምጃ መሆኑን አረጋግጧል። ጥቃቱን ተከትሎ በኩዌት የሚገኘው የአሜሪካ ኤምባሲ ለዜጎቹ አስቸኳይ ማስጠንቀቂያም ሰጥቷል። በትላንትናው ዕለት በዋይት ሃውስ የሄደ ልዩ በረሃ ግብር ታዋቂ ወንጌላውያን አማኞችና የሃይማኖት መሪዎች ለፕሬዝዳንት ዶናልድ ትራምፕ የጸሎት ድጋፍ አደረጉ። መሪዎቹ የሬዞሉት ዴስክ
ዙሪያ በመሰብሰብ ፕሬዝዳንቱ ሀገሪቱን ለመምራት እንዲችሉ ጥበብን፣ መለኮትን፣ ጥበቃን፣ መመሪያን ከፈጣሪ ተማጽነዋል። በዋይት ሃውስ የእምነት ቢሮ አስተባባሪነት በተዘጋጀው በዚህ ስነ ስርዓት ላይ እንደ ሮበርት ጄፍሬስ እና ሳሙኤል ሮድሪጌዝ ያሉ ታዋቂ ሰዎችም ተገኝተዋል። መሪዎቹ እጃቸውን በፕሬዝዳንቱ ላይ ጭነው ሲጸልዩ የሚታዩ ምስል በማህበራዊ ሚዲያ ላይ በስፋት እየተሰራጩ ሲሆን ይህም አስተዳደሩ ከሃይማኖት